ዛሬ ደግሞ አጼ ቴዎድሮስ ሹሩባ እንዴት ቆንጆ አድርገን መስራት እንዳለብንና ክፍሉ እንዴት መክፈል እንዳለብን አሳያችኋለሁ። ርሻን እባላለሁ። ለማታውቁኝ ከዚህ በፊት ቤቱን ሰብስክራይብ በማድረግ ጀምሮ ብዙ የውበት ነገሮች እንማርበታለን። ቤታችሁ ናችሁ ባለሙያ ትሆናላችሁ። እንደዚህ ቀጥ ያለ ሹሩባ ስንሰራ ሁልጊዜ ማድረግ ያለብን በመሃል መክፈል ነው። መሃልን በትክክል መክፈል ነው። ከዛ በመቀጠል ደግሞ በልኬት ነው መሆን ያለበት፣ ሁሉም ነገር እኩል እንዲሆን ማለት ነው። ጀማሪ ከሆናችሁ ሲኒየር ከሆናችሁ በደንብ ታውቁታላችሁ። የሰው ጭንቅላት በዛ መክፈል ነው። መሃልን ከከፈልን በኋላ ደግሞ ከመሃል ወደ ጎንና ከመሃል ወደ ጎን ያለው በልኬት ነው መሆን ያለበት፣ ሁሉንም ማለት ነው። በደንብ ለምዳችሁ 1 3 4 ጊዜ ሰርታችሁ የሰውን ጭንቅላት ሴቭ ስለምታደርጉት ከዛ በኋላ ዝም ብላችሁ ባይናችሁ በትከፍሉም ችግር የለውም። እስከዛ ግን እንደዚህ ልክ እንደዚህ ከመሃል ወደ ጎንና ከመሃል ወደ ጎን ያለው በጣታችሁ በመክፈያችሁ እየለካችሁ እንደዚህ መክፈል አለባችሁ። መጀመሪያ ለጀማሪዎች ማለት ነው። መክፈሉ ለሚያቅታችሁና እንዴት ፐርፌክት አድርጋችሁ መክፈል እንዳለባችሁ ነው ማሳያችሁ ዛሬ። እንደዚህ አድርጋችሁ ከከፈላችሁ በኋላ ከመሃል ወደ ጎንና ከመሃል ወደ ጎን ያለው እኩል አድርጋችሁ ከከፈላችሁ በኋላ ቅባት ወይም ደግሞ ጄል መጠቀም ነው። እኔ የምጠቀመው ሻይንን ጀም የሚባለውና ቆንጆ ጄል ነው፣ አልኮል ፍሪ ነው። እሱን መጠቀም ትችላላችሁ። ካልሆነ ደግሞ ወፈር ያለ ቅባት ማለት ነው። ከፍላችሁ ከቀባችሁት በኋላ ድጋሚ እንደዚህ መክፈል አለባችሁ። ክፍሉ በደንብ ጽድት ያለ እንዲሆን ማለት ነው። አንድ ዘለላ ፀጉር ነው ክፍሉን የምታበላሸው፣ ለዛ በዚህ ማስተካከል ማለት ነው። እንደዚህ ከማድረጋችሁ በፊት ግን ክፍሉ ቀጥ አለ አላለም እሱን ቼክ ማድረግ አለብን ማለት ነው። ከዛ አሁን እንደዚህ የሚሰራው ሹሩባ ድጋሚ ለጀማሪ ስለሆነ የሰራሁት ድጋሚ ፈታችሁ የማስተካከል ኦፕሽን እንዲኖራችሁ ማለት ነው። እዚህ ጋር ደግሞ ማየት ያለባችሁ የፊት ለፊቱን ያለው ስፋት የኋላው ያለው ስፋት እኩል አይደለም። ከኋላው ጠበብ እያለ ነው የሚሄደው ማለት ነው። አንድን ከሰራን በኋላ ልክ እንደዚህ እየለካ ነው እንደዚህ። ከዛ መቀጠልም እንደዚህ ሳይዛቸው በጣም የተለያየ እንዳይሆን ማለት ነው። 7 ቦታ ሲሆን ደግሞ ማወቅ ያለባችሁ የመሃለኛው ወፈር ይላል። ከዛ ከጎን ያለው ትንሽ ቀጠን፣ ከዛ ቀጠን፣ ከዛ ቀጠን እያለ ነው እስከ ጆሮአችን የሚሄደው። 7ቱም እኩል አይደለም የሚሆነው። የመሃለኛው ወፈር ያለ፣ ከዛ 3ቱም ደግሞ እየቀጠኑ ይሄዳሉ። በጣም ሳይሆን በትንሽ መልኩ ማለት ነው። ከዛ እዚህ ጋር ደግሞ ከመጀመሪያው እስከ መሃል አካባቢ ቀጥ ያለ ነው ማድረግ ያለባችሁ። ከዛ በኋላ ደግሞ ጠበብ እያለ መሄድ አለበት። ለምን የፊት ለፊታችን ስፋትና የኋላችን ስፋት እኩል ስላልሆነ ከኋላው ጠበብ ማለት አለበት ማለት ነው። ልክ ከዚህ እስከዚህ እኩል ይሁን። ከዛ በኋላ ደግሞ ጠበብ ይበል። ከዛ እንደዚህ አድርገን ነው ሹሩባ የምሰራው። ይሄ ከተሳሳታችሁ እንኳን ድጋሚ ፈታችሁ ለማስተካከል እንዲሆናችሁ ብዬ ነው እንደዚህ አድርጋችሁ መስራት እንዳለባችሁ ማሳያችሁ። ከዛ ደግሞ ሹሩባ ስትሰሩ ሁሌ ማወቅ ያለባችሁ ቲፕ ደግሞ አንደኛው ክፍሉ አለማዘናፋችሁ። ክፍሉ በጣም ጽድት ካላለ ሹሩባውን አያምርም። ሁለተኛ ደግሞ ስትሰሩ ሹሩባውን አለማጥበቅ፣ እንደዚህ በደንብ አለማጥበቅ። እነዚህ ሁለታቸውን ተከትላችሁ ከሰራችሁ ሹሩባችሁ ያምራል ማለት ነው። አሁን የምታዩት የመጀመሪያው የመሃሉንና የጆሮ አካባቢ ያለው ሳይዝ እኩል መሆን የለበትም። የመሃሉ ይተልቃል፣ ከዛ አነስ እያለ ነው መሄድ ያለበት እና የፊቱና የኋላው ደግሞ እኩል አይደለም መሆን ያለበት። ከኋላው ጠበብ እያለ ልክ እንደዚህ ማለት ነው። ይህን የሰራበት ምክንያት ለምንድን ነው? አሁን ብትሳሳቱ እንኳን እዚህ መሀል ላይ ቢሆን ስህተታችሁ ሁለቱም ፈታችሁ ማስተካከል፣ እዚህ መሀል ላይ ቢሆን ደግሞ ሁለቱም ፈታችሁ ማስተካከል እንድትችሉ ነው መጀመሪያ እንደዚህ መክፈል እንዳለባችሁ ብዬ ማሳያችሁ ለጀማሪዎች ማለት ነው። እንደዚህ ክፍለን ከጨረስን በኋላ ደግሞ በሁለቱም አሁን ደግሞ ዋና ጨዋታ በሁለቱም ጎንና ጎን ያሉት እኩል ነው ሳይዝ መሆን ያለባቸው። ከመሃል አንድ ወደ ጎን ያለው ይሄኛውና ይሄኛው እኩል መሆን አለበት። ከዛ ከመሃል ሁለተኛው ያለው ደግሞ ከሁለተኛው ጋር እኩል መሆን አለበት። ጫፍ ያለው ደግሞ ከጫፍ ጋር እኩል መሆን አለበት። የመሃሉ ከሁሉም ቢል ትንሽ ወፈር ቢል ችግር የለም። እነዛ ግን ሁለት ግን ስድስታቸው ግን ከየራሳቸው ቦታ ጋር እኩል መሆን አለባቸው። እንደዚህ ከፍለን ከጨረስን በኋላ መስራት ነው የሚጠበቅብን እየከፈለን። ከዚህ በኋላ ክፍሉ ካማረልን አሁን መስራቱ ደግሞ ይቀላል። መስራት ከመጀመራችን በፊት ግን ልክ እንደዚህ መሃል መክፈል አለብን። ከዛ መቀጠል ለምን እንደዚህ ለይተን ይዘን 3 ቦታ እንደዚህ ለይተን እንይዛታለን ማለት ነው። ዊጉን የገባበት እንዳይታወቅ እንደዚህ 1-2 መመለስ አለብን። ልክ እንደዚህ ማለት ነው። ስናስገባ እዚህ ዊጉ ማለት ነው ጭራሽ የገባበት እንዳይመስል ሳይዙ ትንሽ መሆን አለበት ዊጉ። ስናስገባ ደግሞ እንደዚህ መልኩ እጅን በደንብ ተመልክቱት። ስናስገባ በዚህ መልኩ በላይ መግባት የለበትም ዊጉ። እንደዚህ በትንሽ ወጣታችሁን ይዛችሁ በቀኝ እጃችሁን ትቀበሉታላችሁ። ከዛ በኋላ ደግሞ ትለቋታላችሁ መጀመሪያ ያዟቻትን ማለት ነው።
ከዛ ምንም የገባበት አይመስልም ዊጉ እና ደግሞ ክፍሉ ደግሞ እንደዚህ ጽድት ያለ ነው የሚሆነው። መሀሉን ከፍላችሁ ስትሰሩት ከመሃል ወደ ጎን ያለውና ከመሃል ወደ ጎን ያለው እኩል ስለሚሆን ሽሩባ መሃል ላይ ይሆናል ማለት ነው። እንደዚህ ስለ ሽሩባም ስለ ቁጥጥርም በደንብ ዲቴይል የሰራሁት ቪዲዮ አለ። እዛ ጋም ገብታችሁ እሱን ቪዲዮ በደንብ በዲቴይል ስለተሰራ እዛም የተሻለ ትምህርት ማግኘት ትችላላችሁ። እዚህ ጋር ግን ከመጀመሪያ ጀምራችሁ ዊግ መግባት እንደሌለበት እና ደግሞ ማብዛት እንደሌለባችሁ ከፊት ለፊት አካባቢ መብዛት የለበትም ዊጉ የራስ እንዲመስል በቃ ጭራሽ የት እንደገባ መታወቅ የለበትም ስትሰሩ ሁሌ ማለት ነው። አሁን መጫፍ ላይ ስታስገቡ በዚህ መልኩ ልክ እንደ ቁጥጥር በዚህ መልኩ ነው የምታስገቡት። አሁን አገባቡ ምናምን ሌላ ቪዲዮ ላይ ያለ ስለ ቁጥጥር ብቻ የተሰራ ማለት ነው። ይሄ እንደ ቁጥጥር ስለሚታሰብ ይሄንን ዛሬ ማሳያችሁ ስለ ክፍሉና 7 ቦታ እንዴት እንደምንከፍልና ሹሩባ የቱ ጋር ዊግ መግባት እንዳለበት ነው ማሳያችሁ። ቁጥጥሩን ደግሞ እንደዚህ ጥብቅ ያለ ቢሆንም ችግር የለውም ምክንያቱም ቆዳችን ስለማይዘን እዚህ አካባቢ ማለት ነው። አሁን በደንብ እጄን ፖዝ ያረጋችሁ መላመድም ትችላላችሁ። መጀመሪያ መሃሉን መክፈል አለብን። የፀጉሩ መሃል መክፈል አለብን። ለምን ከመሃል ወደ ጎንና ከመሃል ወደ ጎን ያለው ሳይዙ እኩል እንዲሆንልን ማለት ነው። ከዛ መቀጠል እንደዚህ ከፍለን መያዝ ነው። ሶስቷን እንደዚህ ከያዝናት በኋላ አንድ ሁለት ከሄድን በኋላ ነው ዊግ መጨመር ያለብን። እሱን በትንሹ ልክ እንደዚህ ይኛው ማለት ነው። እንደዚህ አያችሁ ትንሽ እየነመነ ያለበት ሳይዟ መብዛት የለበትም። ከዛ መቀጠል ደግሞ ደርበን ከላይ ቀለበት አድርገን መስራት የለብንም እንትን እንዳይሆንልን እንዳይታየት እንደገባ ማለት ነው። ያያችሁ ነው። እዚህ ጋር ፖዝ ያረጋችሁ ወይ ማየት ትችላላችሁ። መጀመሪያ በቀኝ እጃችሁ ተቀብላችሁ ትንሽ ጣታችሁ ላይ እንደዚህ መጋርጋር ከዛ መቀጠል ደግሞ በኮጎን ያለው መክፈል ከዛ እሷን ለቃችሁ ድጋሜ ሁለቱም ከላይ በኩል ነው የሚገባ ማለት ነው። በታችኛው በላይ መሆን የለበትም። ልክ እንደዚህ የመጀመሪያውን በላይ እናስገባዋለን። በኋላም መልሰን ልክ እንደዚህ መልሰንም በላይ ነው እናስገባው። በታች ከተቀበልነው የት እንደገባ ያስታውቃል ማለት ነው። ከዛ እንደዚህ በጣታችሁ ስትከፍሉ ደግሞ ትንሽ ትንሽ ነው የምትከፍሉት። ከታችኛውም ትንሽ ከላይኛውም ትንሽ ከዛ መስመር እንዲያወጣላችሁና ሽሩባችሁ እንዲያምርላችሁ ይሆናል ማለት ነው። ከዛ ከታች ወደ ላይ ያለውና ከላይ ወደ ታች ያለው ደግሞ እኩል መስመር ላይ ነው የሚሆነው። አንድ የመጀመሪያ የከፈልነው መስመር ይሄ ሽሩባው ቀጥ እንዲልልን ነው የሚረዳን ማለት ነው። ልክ እንደዚህ አያችሁት መሃል ላይ ነው የሚሆነው ሽሩባ እና ከሁለቱም በኩል እኩል ሳይዝ ያላቸው ፀጉሮችን ነው ወደ ጎን መክፈል ያለብንና መስመሩ በደንብ እንዲያወጣልን ማድረግ ማለት ነው። አንዷ ከገባችን ሁሉም በተመሳሳይ ስለሚሰራ ሁሉም በተመሳሳይ መስራት ማለት ነው። ልክ እንደዚህ ካልገባችሁ ደውላችሁ መጠየቅ ትችላላችሁ። ኮሜንት ላይ ማወቅ የምትፈልጉትን ነገር ጻፉልኝ። ሌላ ትምህርት ማለት ከስፌት ሜካፕ ጥፍር ምናምን የትኛው ቪዲዮ እንደምትፈልጉ ለቀጣይ ኮሜንት ላይ አሳውቁኝ። እኔ በተከታታይ እሰራላችኋለሁ። ከዚህ በፊት ስላልተመቸኝ ነበረ የጠፋሁት ቤት ምናምንም ስላልተመቻቸልኝ ነበረ። ከዚህ በኋላ አልጠፋም። የምትፈልጉት ነገር ኮሜንት ላይ ጻፉልኝ። በደንብ እሰራላችኋለሁ ቪዲዮ ማለት ነው። ብቻ አገባቡን ይሉኝ። እዚህ ጋር ማወራውን በደንብ መስማትና ከዛ ከፊት ለፊታችሁ ፀጉር አስቀምጣችሁ እሱ ጋር መልመድ ማለት ነው። በተለይ እንደዚህ ለመስራት በጣም የሚቸገረው ሰው ላይ ለመስራት የሚቸገረው ውጭ ሀገር ያለው ሰው ነው እንጂ እዚህ ሀገር ያላችሁ ከሆናችሁ ኢትዮጵያ ካላችሁ ቤተሰብም ጎረቤትም ስለማይጠፋ ሰው ላይ ብትለምዱት ሞር ፐርፌክት ትሆናላችሁ። ካልሆነ ደግሞ አሻንጉሊት ፀጉር ያለው አሻንጉሊት ገዝታችሁ ከፊት ለፊታችሁ ልክ ከኔ ጋር ጀምራችሁ ከኔ ጋር መጨረስ ትችላላችሁ። እንደዚህ እየከፈላችሁ እጅን እያያችሁ በደንብ መልመድ ትችላላችሁ እና ጎበዝ ባለሙያ ትሆናላችሁ። ይሄ የመስራት ፍላጎት እንኳን ከሌላችሁ ፀጉር የመስራት እንኳን ፍላጎት ከሌላችሁ ለራሳችሁ ሳትቸገሩ እንደዚህ ቆንጆ ሽሩባ አድርጋችሁ መስራት እንደምትችሉ ነው። ከወደዳችሁት ይሄንን ቪዲዮ ላይክ በማድረግና ሰብስክራይብ በማድረግ እኔንም አበረታቱኝ። ኢትዮጵያ ካላችሁ ደግሞ እኔ የምገኘው ቦሌ አለምነሽ ፕላዛ ሁለተኛ ላይ 227 ቁጥር ነው። ሁሉንም አይነት የውበት ሰርቪስ አለን። ከሞሮኮም ጥፍርም አይላሽም ስፌትም ሁሉንም አይነት ሰርቪስ አለን። መጣችሁ መጠቀም ትችላላችሁ። ከወደዳችሁትም ኮሜንት ላይ ጻፉልኝ። ማወቅ የምትፈልጉት ቀጣይ ቪዲዮ ስለምን እንድሰራላችሁ እንደምትፈልጉ ደግሞ ኮሜንት ላይ አሳውቁኝ። ከዚህ በኋላ ስለማልጠፋ የምትጠይቁትን ጥያቄ በደንብ መልሳለሁ። አመሰግናለሁ ስለተከታተላችሁኝ። በቀጣይ እንገናኝ።